የባዶነት ስሜት ከተሰማህና የሆነ እድል ቢያገኝ መስራት የሚችል ድንቅ ማንነት ውስጥህ እንዳለ በሚሰማህ ሰዓት ላይ ከሆንክ ይህ ቪዲዮ ላንተ ነው። በነገራችን ላይ ይህ ቪዲዮ 70 ላይፍ ሌሰንስ ተብለው የተዘጋጁ 70 የመኖር ወይም የህይወት ህጎች መካከል ያሉትን በክፍል 1 ይዘንላችሁ ቀርበናል። በህይወታችን ውስጥ ማወቅ የማንፈልጋቸው ነገር ግን አጥብቀን መማር ያለብን ያለነሱ መኖር የማንችላቸው ሰዎች ግን የእውነት መተው ያለብን ሰዎች አሉ። ያለህበት እንደማይገባህ አቅምህን የምታሳይበት መድረክ እንዳጣህ ግን የሞከርካቸው ነገሮች እንዳልተሳኩ ያስታወሰ ባዶነትህን የሚነግር ማንነት ካለ ለደከምክለት ህይወት የመጨረሻ መመዘኛ ፈተና ስለሆነ በጽናት ቁም። ችግርህን ለሁሉም አትናገር፣ ምክንያቱም 80% የሚሆኑት ሰዎች ስላንተ ግድ የላቸውምና ሌሎች 20% የሚሆኑት ያንተ ችግር ውስጥ መሆን ያስደስታቸዋል። ከሰዎች መልካም ነገር መፈለግ አቁምና መልካም ሰዎችን መፈለግ ጀምር። ያንተ ህሊና ትክክል ነው ያለህን አድርግ፣ ባንተ ጫማ የሚራመድ የለምና። የበለጠ ባመሰገናችሁ ቁጥር ሌላ ብዙ እንድታመሰግን የሚያደርጉ ብዙ ነገሮች ወደ አንተ ይመጣሉ። መጥፎ ቀንና መጥፎ ህይወት እንዳለ እንዲሰማህ በፍጹም አትፍቀድ። ህይወትህን ከሌላ ሰው ጋር በማነጻጸር የምታጠፋው እያንዳንዱ ሴኮንድ የወደፊትህን ሰዓታት ውበት ይሰርቃል። ሰዎች እንዲራመዱብህ ብተኛላቸው እንኳን አሁንም ምቹ ጠፍጣፋ እንዳልሆንክ ቅሬታ ያሰማሉ። ስለ ህይወት ስታስብ ይህንን አስታውስ፣ ምክንያቱም ምንም አይነት የጥፋተኝነት ስሜት ያለፈው ታሪክህን አይለውጠውም። ምንም አይነት ጭንቀት የወደፊት እድልህን አይቀይረውም። በህይወት ውስጥ ያለ እያንዳንዱ ሰው አስተማሪ ነው። አንዳንዶች ስለ ፍቅርና ትህትና ትምህርት ይሰጡሃል፣ ሌሎች ምን ማስወገድ እንዳለብህ ያስተምሩሃል። የሆነ ህይወት ላይ ማድረግ ያለብህ ነገር ስለመሰለ አታግባ። ያሰብከውን ያክል በቂ ጊዜ የለህም። የምትወዳቸውን ሰዎች እንደምትወዳቸው ንገራቸው። ትክክለኛውን ውሳኔ እንዳደረክ ደጋግመህ ካልተጠራጠርክ መጀመሪያውኑም ትልቅ ውሳኔ አልወሰንክም ማለት ነው። እነሱ እንደሚሉት ሁሉም ሰዎች ለአንተ ጥሩዎች አይደሉም። አንድ ሰው የሚነግርህን ሳይሆን የሚያደርገውን እመን። እንዲወድህ ለማድረግ አንድን ሰው አቀደ መውደድ አትችልም። ቃላቶችህን ካፍህ ስታወጣ ተጠንቀቅ። ከተባሉ በኋላ ይቅር ሊባሉ ብቻ እንጂ ሊረሱ አይችሉም። የበደለ ሰው ባንተ ላይ የሆነ ችግር እንዳለ እንዲያስብ አትፍቀድለት። ዋጋ ስላሳጡህ ራስህን አታሳንስ። መሆን ከምትፈልገው ይልቅ አሁን ለምትፈልገው ነገር መስዋዕት ለመሆን ፈቃደኛ ከሆንክ የወደፊት ህይወትህ ሁሌም በብስጭት የተሞላ ይሆናል። በአእምሮ ሰላም የታጀበ አለማግባት ህይወትህን ከሚያበላሽ ሰው ጋር ግንኙነት ከመፍጠር የተሻለ ነው። አንዳንድ ጊዜ እምቢ ማለትና የሚያስከትለውን የጥፋተኝነት ጉዞ ችላ ማለት አለብህ። ብዙውን ጊዜ ትክክለኛውና በጣም አስቸጋሪው ነገር ተመሳሳይ ባህሪ የሌላቸው ሰዎች ናቸው። ዛሬ የምታደርገው ነገር ሁሉንም ነገርህን ሊያሻሽል ይችላል። አንዳንድ ጊዜ በህይወት ውስጥ አስፈላጊውን ትምህርት እስክትማር ድረስ ችግር ራሱን ይደግማል። ካበሳጨህ ነገር በላይ በቁጣ እጥፍ ትቀጣለህ። አብራችሁ የምትኖራቸው ሰዎች ከምታስቡት በላይ ህይወታችሁን ይቀርጻሉ። አንዳንዴ በሰዓቱ ትክክለኛ ያልከውን ውሳኔ ራሱ ጊዜ ትክክል እንዳልነበርክ በምክንያት ተንትኖ ያስረዳሃል። ከዛ ያንኑ ለማስተካከል ከመጨረሻ ትጀምራለህ። በህይወት ውስጥ ልትሰራው የምትችለው ትልቁ ስህተት ልትጀምር ያሰብከውን ነገር መፍራት ነው።
በራስህ ደስተኛ ለመሆን ተማር። ደስተኛ ለመሆን ድርጅት ካስመኘ የአቅም አልባ ስሜት ባለቤት ያደርግሃል። ሌሎች ሰዎች ካንተ ለሚጠብቁት ነገር ስላላደረክላቸው አንተ ተጠያቂ አይደለህም። እያንዳንዱ ሐሳብ መገለጽ የለበትም። ማንም ስለ ሕይወት ትምህርት ሊሰጥህ ቢሞክር በራስ መንገድ ካልተራመድክ ድረስ አይገባህም። ሕይወትህን በፈለግከው ጊዜ መጀመር ትችላለህ። ዛሬ መሆን የምትፈልገው ሰው መሆን መጀመር ትችላለህ። ግን ለመወሰን ወስን። ካንተ አብዝተው የሚጠይቁ ሰዎች ትንሹን የሚያደርጉልህ ሰዎች ናቸው። እነዚህን 3 ነገሮች ጠብቅ። ቤተሰብህን፣ ልብህንና ክብርህን ለማንም አሳልፈህ አትስጥ። ሁሌም የነበርክበትን ሳይሆን የምትሄድበትን ቦታ ተመልከት። አንዳንድ ጊዜ የሚለዋወጡት ሰዎች የተራ ጭንብል ባለቤቶች ናቸው። ክብር ለሚገባቸው ሰዎች እንኳን ክብር ስጣቸው። ለባህሪያቸው መገለጫ ሳይሆን ለራስህ መገለጫ ስትል። አንዳንዴ ለመፍታት የምትፈልገው ችግር መፍትሄ የሌለው መስሎ ከተሰማ ችግር ሳይሆን መቀበል ያለብህ እውነት ሊሆን ይችላል።